7 ቅድመ ሁኔታዎች አቅርባችኋል። እስካሁን ድረስ ከኢትዮጵያ መንግስት ባቀረባችኋቸው ቅድመ ሁኔታዎች ላይ ምላሽ አግኝታችኋል ወይ? ምንም ነገር የለም። ኢትዮጵያ መንግስት ጋር እስካሁን የምንነጋገረው በጠመንጃ ብቻ ነው። የተኩስ አቁም ስምምነት በጠመንጃ ትነጋገራችሁ። ቅድመ ሁኔታዎቹ ምላሽ ካላገኙ ቀጣዩ ሁኔታ ምንድን ነው የሚሆነው? ያው እነዚህ ምላሽ እስካገኙ ድረስ ውጊያ እንቀጥላለን ማለት ነው። ቅድመ ሁኔታው ላይ ህገ መንግስቱ እንዲከበር ጥያቄ አቅርባችኋል። በአንጻሩ ደግሞ የፌዴራል መንግስቱ መከላከያው፣ የስለላ መስሪያ ቤቱ፣ የፌዴራል ፖሊስ አባላት ወደ ትግራይ እንዲገቡ አይፈቀድላቸውም ይላል በግልጽ። በአንድ በኩል ትግራይ የፌዴራል መንግስቱ አካል እንደመሆኗ ሊጠበቅላት ይገባል ለምትሉትን ጥያቄ ታቀርባላችሁ። በሌላ በኩል ደግሞ የፌዴራል መንግስቱን ስልጣን ትከለክላላችሁ። አይጣረስም ወይ ሁለቱ? አቶ ጌታቸው አይጣረሱም። የፌዴራል መንግስቱ መስከረም 25 ስልጣን አውጥቷል ብለን እናምናለን። ግለሰብ የሚመራው ወንጀለኛ ተቋም ጦርነት አድርጓል ብለን እናምናለን። በኢትዮጵያ መከላከያ ሰራዊት ስም ጦርነቱ ስላደረገ ህጋዊ አያደርገውም። ስለዚህ እያልን ያለ ነው ቀጣይ ግንኙነቶቻችን መደረግ ካለባቸው ህገ መንግስቱ መሰረት አድርገው ነው። ከዛም በመነሳት ነው ከአንደኛው ኮንዲሽን እኮ መስከረም 25 በኋላ የወጡ ህጎች እንደሌሉ ይቆጠሩ የሚል ነው ያቀረብነው ሀሳብ አለ። ስለዚህ አሁን ይሄ ወንጀል የፈጸመውን መንግስት ነው የሚለውን አካል እንደ መንግስትም አንቀበለውም፣ ድሮም አንቀበለውም፣ አሁንም አንቀበለውም። ስለዚህ ህገ መንግስቱ መሰረት ይሁን ስንል ህገ መንግስቱን ጥሶ የተንቀሳቀሰው ወገን የጣሰውን ነገር መልሶ ውጦ እንወያይ ነው እያልን ያለ ነው እንጂ መንግስትም ሆኖ ይሄ ህገወጥ ተቋም ህገወጥ የሽፍቶች ስብስብ መንግስትም ሆኖ እኛ ጋር መደራደር አለበት የሚል ነገር አይደለም። የሚጋጭ ነገር የለውም ማለት ነው። በእነዚህ ቅድመ ሁኔታዎች ላይ ለመደራደር ፈቃደኞች ናችሁ? ኦፍኮርስ ግልጽ ሆነ በውይይት ላይ የተመሰረተ ተኩስ አቁም እናድርግ ነው። ኮንዲሽንስ ፎር ኔጎሽዬትድ ሲዝፋየር ነው የሚለው። ከተደበደብ በኃይል ከወጣ በኋላ ተገደህ ከወጣ በኋላ ተኩስ አቁም ያለው ማለት አይደለም። ይሄ መንግስት ነኝ የሚለው ወገን አብዛኛዎቹን ክፍለ ጦሮችን በሙሉ አጥቷል፣ ተዋግተው ጨርሰናቸዋል። ይህን ካለ በኋላ ማድረግ የሚፈልገው ምንድን ነው ስትል የለቀቀው ቦታ በሰላም እንደለቀቀው የተነጠቀውን ቴሪቶሪ በሰላም እንደነጠቀው አድርጎ ሌላውን ሰው ማጭበረር ነው የሚፈልገው። ስለዚህ እንደዚህ አይነት ማጭበረር አንፈልግም። ግን ይህን ተቀብሎ ወደ ውይይት ለመምጣት ፈቃደኛ እስከሆነ ድረስ ችግር የለብንም ነው እያልን ያለው። አሁን ፈቃደኛ ሆነ ይወጣል አይመጣም የራሱ ጉዳይ ነው። መብራት አጥፍተህ እዚህ ሀገር ስልክ አጥፍተህ የህዝብን እንቅስቃሴ ሆስቴጅ ይዘህ ማገቻ አድርገህ ስለ ሰላም ማውራት እንዴት ይቻላል? ነው አይደለም እንዴ? ትግራይ የፌዴሬሽኑ አካል ነች። የኢትዮጵያ ፌዴሬሽን የሚባለው አካል ነች። ትግራይ ህዝብ የሚወስነው ውሳኔ ኋላ ምን ያው ነው የሚሆነው። ግን አሁን እስካሁን ባለኝ መረጃ በእኔ እምነት ትግራይ የፌዴሬሽኑ አካል ነች። የፌዴሬሽኑ አካል የሆነችን ክልል በኃይል አስከብራለሁ፣ ህግ አስከብራለሁ ብሎ የተንቀሳቀሰ ቡድን በኃይል ተቀጥቅጦ ከወጣ በኋላ መብራት አጥፍቶ ስልክ አጥፍቶ ሁሉ ነገር አጥፍቶ ተኩስ አቁም ያለው ቢልህ ልጆች መግደል ነው ያቆመው። አሁንም ያቆመ አይመስለኝም። አውሮፕላን ካገኘ ልጆች መግደል ቢቀጥል ይመስለኛል። አስገድደን ስላስወጣ ነው። ይሄ ኃይል ተመልሶ ተኩስ አቁም ያለው ቢለኝ ተኩስ እንዲያቆም አስገድጆ አቁመው እዚህ አካባቢ ተኩስ በሌላው እየተኮሰ ነው። ያው ግን የተኮሰበት ቦታ ድረስ ሄደን እናስቆመዋለን ነው እያልን ያለ ነው። ስለዚህ ይቁም ከተባለ ሌላው ሰው የሚል ከሆነ ማቆም ካለብን መባል ያለባቸው ነገሮች እነዚህ ናቸው። ይሄን ካረገ እናቆማለን ነው እያልን ያለ ነው። ካልሆነ መብራት በኃይል እናስቀጥላለን፣ ስልክ በኃይል እናስቀጥላለን። ልክ የእህቶቻችን መደፈር በኃይል ለጊዜው እንዳስቆም ነው ሙሉ በሙሉ እስኪቆም ድረስ እንቀጥላለን። ያን ለማድረግ ኬንያ መሄድ ያለብን አይመስለኝም። ያን ለማድረግ ደሴን መያዝ ያለብን አይመስለኝም። መያዝ ካለብን ግን እንይዛለን ማለት ነው። አቶ ጌታቸው ረዳ በጣም አመሰግናለሁ።